ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ እንግዲህ ባለፈው ጊዜ የነጭ ቅመም ሰርቼላችሁ ነበር። በጣም ወዳችሁታል። ስለዚህ እናንተም ደግሞ እስቲ የጥቁር ቅመም አዘገጃጀት አሳየን ባላችሁት መሰረት ዛሬ ይዤላችሁ ቀርብ ያለሁኝና አብረን እንሰራዋለን። በጣም ቀላል ነው አዘገጃጀቱ። ስለዚህ ወደ አሰራሩ እንሄድ። ጥቁር ቅመምን ለማዘጋጀት እንግዲህ የሚያስፈልጉን ግብአቶች እናዘጋጃለን። የሚያስፈልጉን ግብአቶች የተላጠ ነጭ ሽንኩርት፣ የተላጠ ያበሻ ቀይ ሽንኩርት፣ በደንብ የታጠበ ዝንጅብል፣ እንደዚሁም ደግሞ ታጥቦ የደረቀ ጥቁር አዝሙድ፣ እንዲሁም ደግሞ ታጥቦ የደረቀ ነጭ አዝሙድ ያስፈልገናል። ሽንኩርት መፍጫ ካላችሁ በሽንኩርት መፍጫ መጠቀም ትችላላችሁ። ከሌላችሁም በሙቀጫ መጠቀም ይቻላል። ሽንኩርት መፍጫ እቃችን ውስጥ በመጀመሪያ ነጭ ሽንኩርት እንጨምራለን። ከዚያ በመቀጠልም ደግሞ የተላጠውን ቀይ ሽንኩርት እንጨምራለን። ከዚያ በመቀጠልም ደግሞ ዝንጅብል እንጨምርበትና እንፈጫዋለን። እነዚህን ግብአቶች እንግዲህ ለብቻቸው የምንፈጫቸው ለብቻቸው ደቀቅ ብለው እንዲፈጩልን ነው። ከዚያ በመቀጠልም ያዘጋጀነውን ጥቁር አዝሙድ እንጨምራለን። ከዚያም ደግሞ ትንሽ ነጭ አዝሙድ እንጨምርበትና አንድ ላይ ሁሉንም እንፈጫቸዋለን። እኔ አሁን በመፈጭበት ጊዜ ትንሽ ጥቁር አዝሙዱ አነስ ያለ ስለመሰለኝ ትንሽ ጨምሬበታለሁ። በነገራችን ላይ ለአመት በዓል ወይንም ደግሞ ለተለያዩ ፕሮግራሞች የተለያዩ አይነት ቀይ ወጦችን እናዘጋጃለን። እነዚህን ቀይ ወጦች በምናዘጋጅበት ጊዜ ጥቁር ቅመም በጣም አስፈላጊ ነው። በርበሬያችንን ከጨመርን በኋላ ከበርበሬ ቀጥሎ የሚገባው ጥቁር ቅመም ነውና በደንብ ከበርበሬው ጋር ይታሻል። በርበሬው ጥሩ ጣዕም እንዲኖረው በርበሬው እንዳይፋጅም ስለሚረዳው የወጣችንን ጣዕም በጣም ስለሚያጣፍጥልን በአመት በዓል ዝግጅት እንዲሁም ደግሞ በተለያዩ ትልልቅ ፕሮግራሞች ላይ ይሄ ቅመም በፍጹም የሚረሳና የሚቀር አይደለም። አሁን እንግዲህ የሚያስፈልጉን ቅመማ ቅመሞች ጨምረን ፈይተናል፣ አዋህደናቸዋል። ስለዚህ በደንብ መድረቅ ስላለበት ሰፋ ባለ እቃ ላይ ዘርረነው በደንብ ፀሐይ ላይ ማድረቅ ይገባናል ማለት ነው። ይህ ቅመም እንደ ሌላው ቅመም ቶሎ አይደርቅም። አንደኛ ነጭ ሽንኩርቱ ቶሎ አይደርቅልንም። ሁለተኛ ነገር ደግሞ ጥቁር አዝሙዱ ራሱ በጣም ኃይለኛ ቅባት ስላለው እሱም ቶሎ ስለማይደርቅልን በደንብ አድርገን ማድረቅ አለብን። ካልደረቀ ወቅጠን ካስቀመጥነው በኋላ የመያያዝ ነገር የመጨባበጥ ነገር ሊያሳይ ስለሚችል ጥሩ አይሆንልንም ማለት ነው። ጣዕሙም ሊበላሽብን ይችላል። ስለዚህ ይሄንን የማድረቁን ነገር ጥንቃቄ ማድረግ አለባችሁ። የምታዩት እንግዲህ ቅመሙ በጣም ደርቆልኛል። በተለይ እኔ አዳማ ላይ አይደለሁ፣ የፀሐይ ችግር የለብንም። በሁለት ቀን ነው በደንብ ሆኖ የደረቀልኝ። ስለዚህ አሁን እፈጨዋለሁ ማለት ነው። የደረቀውን ቅመም እንግዲህ በመፍጫ ውስጥ ጨምረን በደንብ አድርገን እስከሚደቅልን ድረስ እንፈጨዋለን። ፈጨነውን ቅመም እንግዲህ ከመፍጫ ውስጥ አውጥተን በወንፊት ላይ እናደርግና በደንብ አድርገን እንነፋዋለን። ከዚያ በመቀጠልም እንግዲህ በእቃ ውስጥ ክዳን ባለው እቃ ውስጥ ከተን ከድነነው እናስቀምጠዋለን። ብትችሉ ጠርሙስ ነክ በሆኑ ነገሮች ውስጥ ብትጨምሩ ጥሩ ነው። እንደነዚህ አይነት ቅመሞች ከፕላስቲክ እቃ ይልቅ የጠርሙስ እቃ ይመቻቸዋል። ሰፋ ያለ ጠርሙሶች እንኳን ባይኖራችሁ እነኚህ ክዳን ያላቸው ጠርሙሶች ውስጥ መጨመር ትችላላችሁ። ድሮ እናቶቻችን በጠርሙስ አይደለም ሞልተው የሚያስቀምጡት። ስለዚህ በዛ ዘዴ መጠቀም እንችላለን። በጣም ኃይለኛ ሽታ አለው። የጥቁር አዝሙዱ፣ የነጭ ቅመም፣ የነጭ ሽንኩርቱ፣ የቀይ ሽንኩርቱ ጣዕም በጣም ቆንጆ ነው። ምንን ያስታውሰናል መሰላችሁ? ድሮ እናቶቻችን አያቶቻችን የሚሰሩትን ክሽን አድርገው የሚሰሩትን ቀይ ወጥ ያስታውሰናል። ስለዚህ ያ ትዝ የሚላችሁ ከሆነ ማታውቁ ደግሞ ምን አይነት ነው ብላችሁ የምታስቡ ከሆነ ይህን ጥቁር ቅመም አዘጋጁና ተጠቀሙበት። በጣም ትደሰቱበታላችሁ። ይህን ቅመም እንግዲህ ብዙዎቻችሁ ጥቁር ቅመም እንዴት እንደሚዘጋጅ አሳየን ባላችሁት መሰረት ነው ያዘጋጀው። ሁላችሁ በጣም ትወዱታላችሁ ብዬ አስባለሁ። ቪዲዮውንም እስከመጨረሻው ድረስ ታዩታላችሁ፣ ትከታተሉታላችሁ ብዬ አስባለሁ። የተለየ ነገር ደግሞ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ ያሳውቁኝ። በተቻለ መጠን የምችለውን ነገር ሁሉ የማቀውን ነገር ሁሉ ለማሳየት በጣም ዝግጁ ነኝ። ለእናንተም ደግሞ ለቤተሰቦቼ የተለየ አክብሮት አለኝና እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን እንዲሁም ደግሞ ኮሜንታችሁን እጠብቃለሁ። ሰላም ያገናኘን።